ያሳዝነኛል። ግን ሰው አልፈልግም። ለማንኛውም መንገዳችን እየመጣ ስለሆነ ምግቡን ቶሎ ስሪ። ቤተሰብማ ያገባዋል። ከዚህ በኋላ እኮ አንተም ልጃቸው ነህ። ዝም አትለው። ገና ለገና እሱ ቤተሰብ የለውም እና አመሰግናለሁ ለሁሉም ነገር። ዝም በል ማፈር በእናትሽ መለየታችን የውሸት ነው በይ። እንደዛ ማድረግ አልችልም። ሰላም ተመልካቾቼ እንዴት ናችሁ? ዛሬም እንደተለመደው በአዲስ ቪዲዮ መጥተናል ማለት ነው። ግን እየተዋደዱ እየተፋቀሩ መለያየቱ ግን አይከብድም? በጣም ነው የሚከብደው። በእውነት እኔ በጣም ነው የሚከብደኝ ኪራና ጽናት መለያየታቸው። በእርግጥ እናንተ ምን ታስባላችሁ? ጽናት ወይስ ኪራ? ማን ያጠፋው? ጥፋቱ እማ ላይ ነው? እስኪ በእናንተ ቦታ ወሰዱትና የጽናትንና የኪራን እስኪ ጽናት ምንድን ነው ያጠፋችው? አለመናገሯ ለኪራ ተተናገረች ግዴታ እሷን ያስቸግራታል። ማለቴ እኔ ከአንቺ ውጪ ወደ ውጪ እማፈቅረው አንቺን ነው እና በፍጹም የፈለገው ይሁን ከአንቺ ውጪ ሌላ ሴት ልወድ አልችልም ወይም ደግሞ ላፈቅር አልችልም ብሎ ያስቸግራታል። እሱን ታስቸግራት ደግሞ አባትዮ ቃል አስገብቷታል። የማመጣስን ሴት የምመጣዋ ልጅ አንቺና ኪራ በጣም ቅርብ ስለሆናችሁ ስለተቀራረባችሁ አንቺን ስለሚሰማሽ ልጅቷን እንዲያፈቅራትና እንዲወዳት አግብቶ ልጅ እንዲወልድ እናቱ ከዚህ ዓለም ከመለየቷ በፊት ልጅ ወልዶ እንዲያስደስታት እፈልጋለሁ። ስለዚህ አንቺ ሰራተኛ ነሽ፣ ስራውን እየሰራሽ በጣም ስለምትቀርቢው ልጅቷን እንዲቀራረቡ አድርጊያቸው ብሎ ቃል አስገብቷታል። እንግዲህ እና እናንተ ምንድን ያላችሁ? ጽናትን ጥፋተኛዋ ለምንድን ነው አትነግረውም? ለምንድን ነው ግልጹን ተናግራ እውነቱን ተናግራ ይረዳታል እያላችሁ ነበረ። በእርግጥ በጣም ነው የሚረዳት። የፈለገው ተአምር ቢመጣ ከሷ ውጪ ሌላ ሴት ሊያፈቅር አይችልም። እነሱንም አይሰማቸውም። ነገር ግን አባትዮ ይህንን ትልቅ ሸክም የሚያክል ቃል ጥሎባታል ለጽናት። አንደኛ እናቱ ታማለች፣ ሁለተኛ ደግሞ አባቱ እሷን ሊያገባ አይፈልግም። ከእሷ ጋር እንዲጋቡ ወይንም ደግሞ ፍቅር እንዲጀምሩ አይፈልግም። ስለዚህ አባትዮ ምንድን ነው ባለ ሀብት የሆነችዋን አባቷ ክብርት የሆነውን ብር ያለውን ነው እንጂ እሷን ሰራተኛ ልጁ እንዲያገባ አይፈልግም። ሌላው ደግሞ አባቷ ባለፈው ያው እንደመጣ አይታችኋል። ነገር ግን አባትዮ ምንድን ነው ያለው? ምንድን ነው ይችል የምትለው? ለምንድን ነው እንደዚህ የምትሆነው? እኔ እኮ አባቷን እሷንም ችያለሁ ነው ያለው። እንግዲህ ምንድን ነው አባትሽ ድሃ ስለሆኑ እኔ ላይ ነው ቁጭ ያሉት። ስለዚህ አንቺም አባትሽንም ይዣለሁ ተሸክሜያለሁ ነው ያሉት። እና ይሄን እያለ ነገር ግን ኪራ ከጽናት ጋር እንዲጋባ አይፈልግም አባትዮ ማለት ነው። አሁን ይህን አስባ እሷ ግዴታ ከኪራ መራቅ ስለነበረባት የእሷን ፍቅር ቤተሰቦቹ አሳልፋ ስለሰጠች የእሱንም ፍቅር ደግሞ ጥላ እየተጨነቀችም ቢሆን እየተጎዳችም ቢሆን ሆዷ ባርባር እያለውም ቢሆን ግዴታ ፍቅሯን ጥላለች ማለት ነው። ይቺ አዲሷና ኪሩ ብዙም አልተስማሙም። ማለት አንዴ ወንድ ነሽ ይላታል። በፊት ሴት ነበርሽ፣ አሁን እንደ ወንድ ሆነሻል። ስፖርት ሰሪ ያለሽ የሆነ ምሰሪው ነገር ሁሉም አይጥመኝም እያለ ነው። ወንድ ልጅ ምግብ ምሰራ ሴት በጣም ይወዳል። ማለትም ብዙም በሉ ትንሽም በሉ ወንድ ልጅ ሚስቱ አብስላ ስትሰጠው በጣም ነው የሚደሰተው ማለት ነው። ሌላው ነገር እንግዲህ በጣም ተጨንቃ ተጠባ ምሩ
ናሆም ቢጠይቃት እንግዲህ ምንም የተፈጠረ ነገር የለም፣ ስለዚህ እኔ እና እሱ እዚህ ላይ እናቆማለን፣ እኔ አባቴን ነው መርዳት የምፈልገው፣ ነገር ግን አሁን እኔ ምንም ልልህ አልችልም፣ ምንም ልነግርህ አልችልም ብላ ናሆምን አባረዋለች ጽናት ማለት ነው። ከዛ ምሩ እኔ ጓደኛሽ አይደለሁም እንዴ? ለምንድን ነው ማትነግሬ? ለምንድን ነው ጓደኝነታችን እስከ መቼ ድረስ ነው? እስከ መቼ ነው? ለምንድን ነው አታምንኝም? አትተማመንኝም ማለት ነው? ተነገርሽ ንገሪኝ በማለት እንግዲህ ጽናትን አፋጣት ነበረ። እንግዲህ ጽናት ለምሩ እየነገረቻት ነው። እንግዲህ መጨረሻ ላይ ያያችሁት እየነገረቻት ነበረ። በዛው ደግሞ ተቋረጠ ማለት ነው። ቪዲዮ ተቋረጠ። ለሚቀጥለው ከነጎዳ ለሚለቀቀው ወይም ደግሞ ነገ ለሚለቀቀው ቪዲዮ እንደነገረቻት እና ሚስጥሯን እንዳካፈለቻት ነው እንግዲህ የምንሰማው ማለት ነው። እና ምሩ አውጣታ ለፍታ ያው ጽናት ከነገረቻት ክሩቤልን ደግሞ ታረጋገዋለች። ለናሆም ደግሞ ትነግረዋለች ምሩ። ናሆም እንግዲህ ትንሽ እያለ ዳር እያለ ግዴታ ለክሩ ይነግረዋል ማለት ነው። እንግዲህ ክሩ የሚረዳበትን ሁኔታ እሱ ያውቃል ማለት ነው። እንግዲህ አባትዮ ጽናትን እንዲያገባ አይፈልግም። ያው በጣም ሰራተኛ ስለሆነች ሰራተኛ አገባ አሉሽ ወይንም ደግሞ ውጭ ያሉት ሰዎች እንዴት ሰራተኛ ያገባል ብለው አሉሽ እያለ በጣም ተጨንቆ ነበረ። ኪራ ያው አይታችኋል፣ ጠጥቶ ነበር። ጠጥቶ ደግሞ እኔ እኮ ፍቅሬን ገልጬልሻለሁ፣ ለአንቺ ተንበርክኬልሻለሁ፣ ለአንቺ ተገዝቼልሻለሁ፣ ያላንቺ መኖርና ያላንቺ መቋቋም አልችልም። እኔ በጣም ነው የምወድሽ፣ በጣም ነው የማፈቅርሽ፣ እባክሽን እንደዚህ አታድርጊ ስላት እኔ ለአንተ ብዬ ነው በቃ ጠልቻለሁ ማለት ሳይሆን ተፍቅራችን ይበቃናል ብዬ ነው ስትለው በሂጅልኝ ብሎ አባረራት። እሱም ያው እንቅልፍ ወሰደው ማለት ምንም ሳይነጋገሩ ትንሽ እንዳወሩ እንቅልፍ ወሰደው፣ አስተኛችሁ ማለት ነው። ጠዋት ሲነጋ ደግሞ ያው ከዚች ከአዲሷ ጋር እየተጫወቱ ነበረ። ደረጃ ላይ ቁጭ ብለው ምን ያስደስትሃል፣ ምን ያስደስትሻል እየተባባሉ ነበረ። ከዛ በኋላ ሳሎን ወርደው እነሱ ቁጭ ብለው የሆነ እቃ እየተጫወቱ ማለት ነው። ኪራና ጽናት እቃ እየተጫወቱ ኪራና አዲሷ እቃ በእጃቸው እየተጫወቱ በጥፍሩ ማጭራታን መሰለኝ። ከዛ አቅፏት መእታ አየችው ማለት ነው። ጽናት ያ አኩርፋ ሄደች። በጣም የሚገርመው ነገር መቅናቷ